የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከተባበሩት አረብ ኤሚሬቶች ጉብኝት ተመልሰው በቀጥታ ወደ ደቡብ ኢትዮጵያ ክልል ጋሞ ዞን ጋጮ ባባ ወረዳ አቅንተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በበልግ ዝናብ ምክንያት በተከሰተ ድንገተኛ የመሬት መንሸራተት አደጋ ሕይወታቸው ላለፈ ዜጎቻችን የተሰማኝን ጥልቅ ሐዘን እገልጻለሁ ብለዋል። ለቀናት የዘለቀው ከባድ ዝናብን ተከትሎ በአካባቢው የተከሰተው ጎርፍ፣ የመሬት መንሸራተት አደጋ የዜጎቻችንን ሕይወት ቀጥፏል። በተጨማሪም በንብረት ላይ ጉዳት አድርሷል። መንግስት ለተጎጂ ወገኖቻችን አስፈላጊውን ድጋፍ ማድረጉን ይቀጥላል። ችግሩን በዘላቂነት ለመፍታት እንዲቻል ተገቢው ጥናትን ስራ መከናወን አለበት። የጥንቃቄ ተግባራት አስፈላጊዎች ናቸው ብለዋል። ጠቅላይ ሚኒስትሩ በቆይታቸው በአርባ ምንጭ ዙሪያና በመላው ጋሞ ዞን የደረሰውን አደጋ አስመልክቶ የሚከናወኑ የድጋፍ ስራዎችን ይገመግማሉ። ከመጠን በላይ የሞላው የኩልፎ ወንዝ መንደሮችን፣ ቤቶችን፣ የእርሻ ስፍራዎችን፣ የአካባቢ መሰረተ ልማቶችን አውድሟል። ማህበረሰቡ በከባድ ሐዘን በሚገኝበት በዚህ በአስቸጋሪ ወቅት የነፍስ አድን ስራዎችን አጠናክሮ በመቀጠል ከተጎጂ ቤተሰቦች ጎን መቆም እንደሚገባም መልእክት አስተላልፈዋል። የጠቅላይ ሚኒስትሩን በስፍራው የነበራቸውን ቆይታ የሚያሳየውን ተንቀሳቃሽ ምስል እንከታተል።